ኃጢአት ሰርቶ ደስ አላለው። ኢየሱስ ለምንድን ነው የመጣው? አስደበሩት ለኃጢአተኞች እና እነዛ ለምን አጠፋ? ኢየሱስ መጥቶ ለማዳን የሚመጣው ለምን ያጠፋል ታዲያ? ቀድሞ ተናደደ። ቴምፐሩን ፈተኑት። አልቻለም። እየጠጣ ነው ማለት ነው። ምን ያናደደዋል? የራሱ አሁን እኔ የሰራሁት አሁን ይሄንን ፕላስቲክ እኔ ሰርቼው የሆነ ነገር ቢሆን ምን ያናደደኛል? በመጀመሪያ በራሱ አሁን ለምሳሌ ይሄ እኔ የሰራሁት አይደል? በራሴ ካላንቀሳቀስኩ አይንቀሳቀስ። ያለሱ የሆነ ምንም ነገር የለም። ራሱ ደግሞ መጽሐፍ ይላል ያለሱ የሆነ ምንም ነገር የለም። ስለዚህ ምን ያናደደዋል? የምሰራውን ነገር አያውቅም ቀድሞ። ከባድ ነው ማለት ነው። አሁን ብሉይ ኪዳን ላይ ያለው እግዚአብሔር ሰይጣን ነው ብዬ ነው የጀመርኩት። ለምን ያ ግን ከሱ ውጪ ማን አለ? ጎደለው በቃ ኃላፊነት የጎደለው ከሱ ውጪ የትኛውን እግዚአብሔር ነው ታዲያ አለ የምትይው? ሰውን የፈጠረው አካል እሱ ነው የፈጠረኝ ብዬ ነው ያላምነው። እኔ ግን ፈጣሪ የሚባለው ራሱ ሰው ነው የፈጠረው ብዬ ነው ማለት ነው። አሁን ለመገኘቴ የራሴ አስተዋጽኦ የለማ። የራስሽ አስተዋጽኦ የለም ማለት ደግሞ ፈጣሪ አለ ማለት አይደለም። አላቅም ማለት አይቀርልሽ። የማታውቂውን ነገር አላቅም ማለት አይቀርልሽ። እኔ አውቃለሁም አላቅምም አላልኩም። ስለዚህ አለ አትበያ። አለም አላልኩም እኮ። ለምሳሌ እኔ አሁን እግዚአብሔር አለ ለማለት ማየት ፈልጋለሁ። የለምም ለማለት አይቼ አለመኖሩን ማረጋገጥ ፈልጋለሁ። ግን የተጻፈው እንደሌለ እናውቃለን። ባይብሉ ላይ ያለው ከኦልድ ቴስትመንት እስከ አዲስ በመጀመሪያ ብሎ እንደው ምን ሰይጣን አለ ቢባል ለማርጣ አምናለሁ። ቀድሞ ሰይጣን አለ ተብዬ ብነገረኝ ማለት የሰይጣኑ ያሳመነኛል። እንደው ማለት መልካም ነው እስካሁን እስከማየው ጥፋቱ አይታየኝም። አሁን ሰይጣን እኮ ስናስበው ባይብል ውስጥ ያለ ሰይጣን አንድ ሰው አልገደለም። ሲኦል ግን አሁን ባዶ ነው ታውቃለሽ? እንዴት እንደሆነ ልንገርሽ። በቀስሳው ነው የሚሞተው። አዶ ነው እንግዲህ በርዝ ሬት እና ዴዝ ሬት ካየን እናውቀዋለን እኮ በየቀኑ 3,000 ነፍሳት ከሲኦል ወደ ገነት ይገባሉ በቅዱስ ክርስቶስ አምራ አማላጅነት ቃል ተገብቶላታል። ኢየሱስ ምንድን ነው? ኢየሱስ እኮ ብዙም አይደለም። ዋናው ቃሉ ነው። ይሄ ቃል ነው። አሁን የኢየሱስን እንተው። ኢየሱስ እዚህ ውስጥ እናስገባ። በክርስቶስ ሳምራ አማላጅነት ራሱ አትመኝ። ራሱ ማመንሽ አይደለም። ቃል ተገብቶላታል። መቼ ነው መሰለሽ? እግዚአብሔርና ሰይጣንን ለማስታረቅ ሄዳ እንደነበረ ታውቃለሽ? እሱን ሰምቻለሁ። በሱ ተናድጃለሁ። በጣም ተናድጃለሁ። ግን ጀግና ናት። ከእግዚአብሔር የበለጠ አእምሮ ያላት ሴት። እሱ ይሄንን ማሰብ ያቃተው እሷ አስባ ሄዳ ሽምግልና ቆመች። ሽምግልና ቆማ ልታስታርቅ ሄደች። ደግሞ ራሱ እኮ ነው እምቢ አለ ቀድሞ እግዚአብሔር። አይ ይሻልሽም ምናምን አፍቅሯል። እና አሁን በዛን ሰዓት ነው ቃል የተገባላትና ከዛሬ በኋላ 3,000 ነፍሳት አስታረቀቻቸው። ግን አስታረቀቻቸው። እሱማ መቼ ሰማዋል ሰይጣን። እኔ ራሴ ዛሬ ሲኦልና ገነት ብኖር ሲኦል ነው የምገባው። ሰይጣን እግዚአብሔር ጋር ገነት አልገባም። በእርግጥ እኔም ገነት መግባት አልፈልግም። ቦሪንግ ባይ ዘ ወይ ሰይጣን እኮ የመጀመሪያ አልገዛ ባይ ጀግና ሰው እንደሆነ ታውቃለች። እንደ ባይብሉ በቃ ለምንድን ነው ታዲያ ለሱ እሺ የሚለው? የራሱ ግዛት አለው። ዓለም እንደፈለገ እሱን ራሱ ያሳስታል እግዚአብሔር ራሱ። አሁን በክርስትና ኢየሱስ አምላክ ነው። ባይ ዘ ወይ ሰይጣን ሰውን አሳስቶ አያውቅም በመጽሐፍ ቅዱስ። አምላክን ግን አሳስተዋል። አምላክን ፈትኗል፣ ተጫውቶበታል። እና ይሄንን የራሱ አቅም ያለው ሰው ለምንድን ነው እሺ ብሎ የምታረቀው? ቅድም እኮ ነግሬሻለሁ እኮ ፈርቶ ነው እንጂ ሸሽቶ ነው እንጂ እኮ ተሰውሮ ነው እንጂ ይሄን እኮ አሸንፎት ነበር እኮ። አሁንም ደግሞ ተስፋ አላችሁ በመጨረሻ አርማጌዶን የሚባል ጦርነት አለ አይደል? እዛ ላይማ ሳይንቲስቶች ይሄ በጣም ኒውክሌር ቦምብ እንትን የሚሉ ሰዎች እዛ ሰይጣን ጋር ስለሚገቡ ይሸነፋል። ያኔም እኮ አልቻለም ታዲያ ግጥም አድርጎ ነበር ደግሞ ሴፍ እረፍት ስጠኝ ትንሽ ብራ ምን ደብዘ እንዳከረ ሴፍ ምን ይሰራል? ቆይስ ሴፍ ምን ይሰራል? ባይ ዘ ወይ ግን መጽሐፍ ቅዱስ በዚህ ዘመን ቢጻፍ ኖሮ ያ ሚካኤል ድሮን ታጥቆ ነበር እንደሚባል ታውቃለሽ? ድሮን ነበር ታጥቀው። ያው ይሄ በድምጽ እንትን የሚለው አለ ምንድነው ስሙ? ይሄ ድምጽ የሚያወጣው እንትና ማትረየስ ሚካኤል ማትረየስ ይዞ ነበር ይባላል እንጂ ሰይፍ አይዝም። ሴፍ በጊዜ ከነበረ የሰው ልጆች ሐሳብ የሰው ልጆች ኑሮ ላይ እኮ ነው ተወስዶ የተጻፈው። ለዛ ነው ውሸት ነው የምልሽ ያንዳንዱ ነገር እና በእንትና ስለዚህ እኮ ሚካኤልን ይበልጠዋለሁ ማለት ነው። ድሮን አለኝ አሁን ባለው የካሜራ ድሮን አለኝ ያልኩሻለሁ። አሁን አርማጌዶን የሚባል ጦርነት ላይ ሰይጣን ያሸንፋል። ለምን መሰለሽ? አሁን በእነሱ በጻፉት ሰይጣንም እነ ሚካኤል ምናምን ጎራዴ ዞር ይሄኛው ድሮን ይዞ ነው
ይሄኛው ደግሞ ከሱ ጋራ የሆኑ ሳይንቲስቶች አሉ በጣም ብዙ ሰዎች ስላሉ መሰረት አጥቆ ነው የሚሄዱት። በከየት መጥቶ ነው የሚሰውታው? ያንንም እንኳን በዛ ዛሬ ነው ኢቲስት ያረከኝ። ያንንም እንኳን ያኔ በዛ ዘመን እኮ 10 እጅ ብቻ ይዞ እኮ ያ የዛኔ ካሸነፈ አሁን ኦፍ ኮርስ ሳይጀመር ነው የሚያልቀው። ሸሽቶ እኮ ነው። ስለዚህ አሁን በዚህ ዘመን መጨረሻ እንዴት አድርጎ ነው የሚያሸንፈው? አይ ሳይጀመር ነው ይዛበቅ የሚያልቀው። ገና እነሱ ጎራዴ ይዘው ሲመጡ ይሄ በድሮን ነው የሚመጣው፣ ሳይጀመር ያልቃል። ግልጽ እኮ